አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነባ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልን? እኛ ሰላምና አልሐምዱሊላህ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ተመልሰን መተናል ማለት ነው። እንግዲህ ለዚህ ቻናል የሆኑ አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። በየጊዜው የምንለቃቸውን አዳዲስ የመጅሊስና የምንጣፍ የመጋረጃ ዋጋዎች፣ ዝርዝሮች እንዲሁም አዳዲስ እቃ ሲገቡም እንዲደርሷችሁ ኖቲፊኬሽን እንዲገባላችሁ ማለት ነው ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ማለት ነው። ቤተሰቦቻችን ደግሞ ሁላችሁም ይህን ቪዲዮ የምትመለከቱ በሙሉ ላይክ አድርጉት፣ እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር አድርጉላቸው። እናንተ ባትገዙ መግዛት ለሚፈልጉ ሰዎች እንዲደርስላቸው ሼር አድርጉላቸው ማለት ነው። እንደምትመለከቱት እንግዲህ ዛሬ እንግዲህ ይዤላችሁ የመጣሁት የሚገራርሙና ጽድት ያሉ አዳዲስ የገቡ የቱርክ ምንጣፎች ናቸው። እነዚህ በጣም በሚገርም ኳሊቲ የተሰሩ በጣም ቆንጆ የሆኑ ከለር ዲዛይን እንደምትመለከቱት በቃ የምንጣፍ ከተማ በሉት፣ ሱቅ ለማለት ይከብዳል። የምንጣፍ ከተማ ነው የሚባለው። በጣም ጽድት ያሉ እቃዎችን አዲስ የገቡ ናቸው። ሁሉም በጣም ኳሊቲ ናቸው። ዋጋቸው በሚገርም በቃ በጣም ቅናሽ በሚባል አስተያየት ነው እየተሸጠ ያለው ማለት ነው። ዋጋቸው በጣም ቅናሽ አላቸው። ያው እንግዲህ ብዛት ስለሆነ የምናስገባው እንግዲህ በችርቻር ዋጋ ሳይሆን በማስረከቢያ ዋጋ ነው እየሰጠን ያለ ነው ማለት ነው። ለሱቅ በምናስረክበት ዋጋ ነው እየሸጠን ያለ ነው። የዚህ ድል ተጠቃሚ ለመሆን እንግዲህ ከታች ስክሪን ላይ ስልክ አስቀምጬላችኋለሁ። በዛ እየደወላችሁ ማዘዝ ትችላላችሁ ማለት ነው። እንዳያመልጣችሁ። በዋትስአፕ፣ በኢሞ፣ በቴሌግራም በየትኛውም በሚመቻችሁ እንትን ብትደውሉ ብታናግሩን ምላሻችን ፈጣን ነው። 24 ሰዓት ኦንላይን ላይ አለን ማለት ነው። ፈጣን ምላሽ እንሰጣችኋለን። እንዲሁም ደግሞ ከኛ ጋር መጅሊስ አብራችሁ የምትወስዱ ከሆነ በጣም በቅናሽ ከሌላው እቃ ከምንሸጥበት ከመጅሊስ ጋር አብራችሁ የምታዙ ከሆነ በጣም በዲስካውንት እንሰጣችኋለን ማለት ነው። እንግዲህ ሙሉን ስለዚህ ቤት ምንጣፍ ኳሊቲያቸው፣ ስለ ዋጋቸው፣ ስለ ደረጃቸው፣ ስለ ስፋታቸው እያንዳንዱን ነገር ሙሉ መረጃ ዛሬ እነግራችኋለሁ ማለት ነው። ለዚህ ታዲያ የሚያስፈልገው ላይክ እያደረጋችሁ ቪዲዮን ትጀምራላችሁ፣ እንዲሁም ደግሞ ሼር እያደረጋችሁ ለሌሎች ወዳጅ ዘመዶቻችሁ ታደርሱላችኋላችሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ አድርጉ፣ ታተርፉበታላችሁ። ሁልጊዜ እንደምንለው እኛም ቤት ሰብስክራይብ ስታደርጉ አዳዲስ እቃዎች ሲለቀቁ ትሰማላችሁ። በየጊዜው ያለውን የዋጋ ደረጃና እንዲሁም ደግሞ በምን ያክል እየተሸጠ እንደሆነ ቶሎ መረጃ ይደርሳችኋል ማለት ነው። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንግዲህ ዛሬ የማሳያችሁ የቱርክ ምንጣፎች ናቸው። እንዲሁም ደግሞ የኢራንም አላችሁ እንደየአቅማችሁ እንደየፍላጎታችሁ ማለት ነው። ሁሉንም ያሟላ ነው ማለት ነው። ይሄ ብሬ ትንሽ ነው ብላችሁ የምትሳቀቁበት አይደለም። እንደየአቅማችሁ በአቅማችሁ ልክ የምትወስዱበት በቃ የተለያየ ከለር፣ የተለያየ ዲዛይን፣ የተለያየ ዋጋ ያላቸውን ምንጣፎች ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት እንደዚህ ራሳቸው የተዘጋጁ 2 በ3 2 ተኩል በ3 ተኩል እንዲሁም 3 በ4 የተዘጋጁ ጽድት ያሉ ውፍረታቸው በጣም ኳሊቲ የሆነ በጣም ወፍራም የሆኑ የቱርክ አንደኛ በኢራን ስታንዳርድ የሚሰሩ የቱርክ ምንጣፎች ናቸው ማለት ነው። እንግዲህ እነዚህ ምንጣፎች እንደ ውፍረታቸው እንዲሁም ደግሞ እንደ መጠናቸው እንደ ስፋታቸው ዋጋቸው የተለያየ ይሆናል ማለት ነው። እንግዲህ እነዚህን ሁሉ ምንጣፎች ዋጋ ለመናገር ትንሽ ይከብዳል፣ ግን የተወሰኑትን ያክል ዋጋቸውን በመጠኑ እንድታውቁት ነግራችኋለሁ ማለት ነው። እስከ ቪዲዮ ብቻ መጨረሻ አብራችሁን ሁኑ። ማዘዝ የምትፈልጉ ከታች ያለውን ስልክ ይጠቅማችሁ በዋትስአፕ፣ በኢሞ፣ በቴሌግራም እዘዙን ማለት ነው። ኢትዮጵያ ውስጥ ከሆነ የትኛውም ቦታ ላይ ተዘዋውረን እናደርስላችኋለን ማለት ነው። ከትናንሾቹ ምንጣፎች ዘምጀምርላችሁ እንግዲህ ለሶፋ የምትፈልጉ ካላችሁ መሀል ላይ ለቴብል የሚደረጉ አሉ። ቁመታቸው ከሜትር ከ50 ጀምሮ አሉ ማለት ነው። እንዲሁም ደግሞ ለኮሊደር የምትፈልጉ ካላችሁ፣ ወጥ ለመረማመጃ የምትፈልጉ ካላችሁ እሱም አለን ማለት ነው። ይበልጥ ደግሞ ብዙ ጊዜ ተፈላጊ የሚሆኑ ደግሞ የሳሎን ምንጣፎች ሰፋ ያሉት ናቸው። እንግዲህ ከነሱ ጀምሬ ዋጋቸውን በትክክል ነግራችኋለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ሁኑ። እንግዲህ 2 በ3 ነው ትንሽ መካከለኛ ተብሎ የሚመጣው ምንጣፍ 2 በ3 ነው። እንደየስታንዳርዳቸው ዋጋቸው ይለያያል። እንደየኳሊቲያቸው ይሄንን ያዙልኝ። ያው ዋጋ ስለምትሉ ነው ሁልጊዜ ኮሜንት ላይ ዋጋ ተናገሩ ስለምትሉ ነው አሁን ዛሬ ዋጋውን መነግራችሁ እንጂ በየጊዜው እንደየኳሊቲው እንደየምንጣፉ አይነት እንደየምርቱ ዋጋቸው የተለያየ ስለሆነ ወጥ የሆነ ዋጋ መስጠት ቢከብድም ግን ደግሞ በቻልነው አቅም ደግሞ እለት ተዕለት አፕዴት ስለምናደርግ ዋጋቸውን የዛሬ ያሉበትን ዋጋ እነግራችኋለሁ ማለት ነው። እንግዲህ 2 በ3 ነው ትንሽ መካከለኛ የሚባለው ምንጣፍ። የነሱ የምንጣፍ ዋጋ እንደ ኳሊቲያቸው ቢለያይም ግን ዝቅተኛ ማለት ነው ከ28 ሺህ ብር ጀምሮ አለላችሁ ማለት ነው። ከ28 ሺህ ብር ጀምሮ አላችሁ ማለት ነው። እንዲሁም ደግሞ 2 ተኩል በ3 ተኩል ነው ቀጣዩ ያለው ደግሞ 2 ተኩል በ3 ተኩል የሚሆን ስፋት ያላቸው ምንጣፎች ደግሞ እንደየኳሊቲያቸው ከዛ በታችም አላቸው። ግን ማክሲማይዝ አሁን ያለው ማለት ነው 32500 ብር ናቸው ማለት ነው። ከፍ ስንል ደግሞ ያለው ምንድነው ባለ 3 በ4 የሚባለው ምንጣፍ ነው ያለው። እንግዲህ 3 በ4 አብዛኛው አጠበብ ብላለ ቤት ያላችሁ ለምሳሌ 6 በ4 የሚሆን ቤት ያላችሁና ሙሉ መጅሊስ የምታነጥፉ ከሆነ 3 በ4 የሚባለው ምንጣፍ በቂ ነው።
በከፊል የተወሰነ ክፍተት ቢኖረው ነው እንጂ በጣም በቂ ነው። የካሬው ምንጣፍ ከመግዛት ብዙ ወጪ ከማውጣት የሚያግዛችሁ ቀለል ያለ ግን ደግሞ ኳሊቲያቸው በጣም አሪፍ የሆነ አሁን የምትመለከቱት ምንጣፍ የቱርክ ምንጣፍ ነው። ኳሊቲው የሚገርም ነው ማለት ነው። በጣም የሚገርም ኳሊቲ፣ ውፍረት አለው፣ ጠንካራ ነው፣ ውበትም አላቸው። በጣም የሚገርም ነው ማለት ውበትም አላቸው። እንደምትመለከቱት ነው እንግዲህ ማየት ይቻላል። ለበለጠ ደግሞ በአካል መተን ደግሞ ሱቃችሁን ጎብኝተን መግዛት እንፈልጋለን ካላችሁ ከታች ስልክ አስቀምጥላችኋለሁ። ያለነው አዲስ አበባ መርካቶ ነው። ደውሉልን። በየትኛውም ሰዓት በስራ ሰዓት ከእሁድ ውጪ እንሰራለን ማለት ነው። መርጣችሁ መውሰድ ትችላላችሁ ማለት ነው። ወደ ምንጣፉ ስመለስላችሁ የኛው 3 በ4 የሚባለው ምንጣፍ የቱርክ ስታንዳርድ ነው እንዳልኳችሁ። ከዚህ የሚቀንሱ ኳሊቲ ያላቸው አሉ፣ ግን አሁን እነዚህ ምንጣፎች እየተሸጡ ያሉት አሪፍ በሚባለው ስታንዳርድ ማለት ነው ከ48,000 ብር ጀምሮ ቆንጆ የሚባሉ ምንጣፎችን ከ48,000 ብር ጀምሮ እየሸጥን ነው ማለት ነው። ከዛም በታች ደግሞ ኳሊቲያቸው የሚቀንስ ምን ከፈለጋችሁ አሉ አማርጣችሁ መግዛት ትችላላችሁ ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ በየጊዜው የምንለቃቸውን አዳዲስ ቪዲዮዎች ማየት ትችላላችሁ ማለት ነው። እንዲሁም ደግሞ ወደ ኋላ መለስ ብላችሁ የሰራናቸውን ቪዲዮዎች እያያችሁ ደግሞ ተጨማሪ መረጃ መውሰድ ትችላላችሁ ማለት ነው። ለማዘዝ ደግሞ ታች ያለውን ስልክ በመጠቀም ደውሉልን። በየትኛውም ሰዓት እናስተናግዳችኋለን። ቀጣይ በሌላ ቪዲዮ እስከምንመለስ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።